ከስራ ሁሉ ወደ አላህ ተወዳጁ አንድ ሙስሊም ልብ ውስጥ የምታስገባው ደስታ ነው። ፈገግታ ሊሆን ይችላል፣ ጥሩ ሰላምታ፣ እንዴት ነህ፣ ምን ነው ጠፋ፣ ምን አገኘ፣ ከልብህ ማለት ነው። አስደስተው። ችግሮት መጣ፣ አንተ መርዳት አልቻልክ ማለት ወላሂ ብረዳህ በጣም ደስ ባል፣ ሐቂቃ ስላልቻልኩ ነው፣ ግን ወላሂ 2 ረክዓ ሰግጄ ዱዓ አረግልሃለሁ ኢንሻአላህ፣ አብሽር፣ ሐጃ ይወጣል። እንዴት አድርገን የምታስደስተው ይህን ሰው سرور تدخله في قلب مسلم تكشف عنه كربة عندي تشجر متكرف اللت سيون أو تقضي عنه دينا ويم دين نربت بتاسوق اللت أو تطرد عنه جوعا ويم ربط كهونة تنش قراش بتستو ولأن أمشي مع أخ في حاجة أحب إلي من أن أعتكف في هذا المسجد شهرا قالوا النبي صلى الله عليه وسلم مسجد النبوي له عندور مولو اعتكاف كمكمت በአንድ ወንድሜ ጉዳይ ለማስፈጸም ብንቀሳቀስ ይሻለኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሴን እንደው ሐጃ ነበረኝ እዚህ ቦታ እንደው ምን ይሻለኛል ና እስኪ እንሂድና እንሞክረው ብዬው አብሬው ብዞር 1 ወር መስጂድ ነበዊ ከመቀመጥ ይበልጣል። 1 ረክዓ በስንት ነው መስጂድ ነበዊ? 1000 ነው 100000 1000 በ1000 ሐረም መካ ውስጥ ካዕባ ውስጥ ሐረም ውስጥ 100,000 ነው። አቅሳ 500 ነው። መስጂድ ነበዊ 1000 ነው። 1 ረክዓ በ1000 ነው። 1 ወር ኢዕቲካፍ ያደረገ ሰው ስንት ነፍል ሰላት ይሰግዳል? ስንት ቲላዋ ይቀራል? ከዚህ ሁሉ ግን ይበልጥብኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንድ ሰው በአንድ ወንድሜ ጉዳይ የሱን ጉዳይ ለማውጣት ለማስፈጸም ብንቀሳቀስ አሉ ነብዩ ሰለላሁ ዐለይሂ ወሰለም።